ዛሬ ደም ግፊትን በምግብ ለመቆጣጠር ጨው፣ ሶዲየም መጠንን በመቀነስ እንዴት መከታተል እንዳለብን እናያለን ማለት ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ ሰብስክራይብ በማድረግ ቤተሰብ የሆኑ የደም ግፊትን በምግብ ለመቆጣጠር የጨው፣ ሶዲየም መጠንን መቀነስ እንዲሁም ፖታሺየም፣ ማግኒዚየም እና ካልሲየም ያሉ ማዕድናቶችን የያዙ ምግቦችን መጨመር ታላቅ ሚና ይጫወታል። ከዚህ በታች የደም ግፊት ለመቀነስ የሚረዱ ዋና ዋና ምግቦች ዝርዝር ቀርበዋል። አንደኛ፣ አትክልት፣ ቅጠላ ቅጠሎች፣ አረንጓዴ ቅጠላ ቅጠሎች እንደ ቆስጣ እና ጥቅል ጎመን ያሉ ቅጠሎች በፖታሺየም የበለጸጉ መሆናቸው ኩላሊታችን በሽንት አማካኝነት ጨው ወይም ሶዲየምን እንዲወገድ ይረዱናል። ቢተር ወይም በውስጡ ናይትሬት የተባለውን ንጥረ ነገርን ስላለው የደም ስሮችን በማስፋት የደም ዝውውር እንዲቀላጠፍ ግፊት ይቀንሳል። ሁለተኛ፣ ፍራፍሬዎች። ሙዝ በጣም የታወቀ የፖታሺየም ምንጭ ሲሆን በቀን 1 ወይም 2 ሙዝ በመመገብ የሶዲየም መጠንን ተጽዕኖን ለመከላከል ይረዳል። የቤር ይዘትን እንደ እንጆሪ ያሉ ፍራፍሬዎች የተባሉ ንጥረ ነገሮች ስላሏቸው የደም ግፊትን እንዲጨምሩ ይከላከላል። ሎሚ እና ብርቱካን ያላቸው ሲሆኑ ፍራፍሬዎቹ የደም ስሮችን በማለስለስ ግፊትን ይቀንስ አቅም አላቸው። ሶስተኛ፣ ጥራጥሬ። ለውዝ፣ አጃ በውስጡ ቤታ ግሎቢን የተባለ ፋይበር ስላለው ለልብ ጤንነት፣ ለደም ግፊት ለመረጋጋት በጣም ጠቃሚ ነው። ጥሬ ለውዝ እና ፍሬዎቹን ዱባ ፍሬ፣ ተልባ ፍሬ እና የሱፍ ፍሬ ማንጋኒዥም የበለጸጉ በመሆናቸው የደም ስርን ጡንቻዎችን እንዲዝኑ ያደርጋል። አራተኛ፣ ሌሎች ጠቃሚ ምግቦች። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ከመሆን ባለፈ የደም ስሮችን እንዲለጠጡ በማድረግ የደም ግፊት ዝቅ ያደርጋል። ቅባት ያላቸው አሳዎች እንደ ሳልሞኔላ የባህር ምግቦች በውስጣቸው ባሉ ኦሜጋ 3 ፋቲ አሲድ አማካኝነት እብጠትን በመቀነስ ግፊቱ ይቆጣጠራሉ። እርጎ ዝቅተኛ ቅባት ያለው እርጎ የካልሲየም ምንጭ በመሆኑ ለደም ግፊት መቆጣጠር ይመከራል። ተጨማሪ ምክሮች፣ ጨው በመቀነስ የተዘጋጀ የታሸጉ ምግቦችን፣ ጨው የበዛባቸው ምግቦችን ማስወገድ፣ እንቅስቃሴ በቀን ቢያንስ ለ30 ደቂቃ ያክል በእግር ጉዞ ማድረግ ከምግብ ጋር ተደምሮ ከፍተኛ ለውጥ ያመጣል። ውሃ መጠጣት። በቂ ውሃ መጠጣት የደም ግፊት እንዳይወፍርና የደም ዝውውርን እንዲቀጥል ይረዳዎታል። ማሳሰቢያ፣ ከፍተኛ የደም ግፊት ካለብዎ ወይም የመድኃኒት እየወሰዱ ከሆነ ማንኛውንም የምግብ ለውጥ ከማድረግዎ በፊት ሐኪምዎን ያማክሩ። እናመሰግናለን። ላይክ፣ ፎሎ፣ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።